በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ እንኳን በድጋሚ ለዚህ ታላቅ ቀን ለዚህ ታላቅ በዓል በሰላም አደረሰን አደረሳችሁ። ዛሬ ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ 10 ሰዓት ላይ ነው በኪደተ እግሩ ወደ ዮርዳኖስ ባህር ላይ የገባው። ልብ በሉ፣ በእስራኤል ምድር ላይ ብዙ ውኆች አሉ። እስራኤል የውሃ ችግር የለባትም። የእንስሬጥ ባህር፣ የጥብርያዶስ ባህር፣ ሙት ባህር፣ ሌሎችም ባህሮች አሏት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ አስቀድሞ መንገድ ጠራጊው የተባለው ዮሐንስ የንስሐ ጥምቀት በዮርዳኖስ ያጠምቅ ነበር። ይሄ የነቢያት ትንቢት የሚፈጸም ዘንድ በዮርዳኖስ ያጠምቅ ነበር። በዮርዳኖስ ያጠመቀ ያለ ትላንት እንዳከበርነው ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ በእግሩ ወደ ዮርዳኖስ ገባ። ማንንም አላወቀውም። ከሕዝብ ጋር አንድ ላይ ተቀላቅሎ ነው ያደረው። ማንንም አያውቀውም ነበር እና ዮሐንስ ምን ብሎ ይሰብክ ነበር? እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? እንግዲህ አለ እንግዲህ ግበሩ ፍሬ ዘይደልወክሙ ለንስሐ የሚያበቃችሁን ፍሬ አፍሩ እያለ በዚያ በሄኖን ይሰብክ ነበር ዮሐንስ። ታዲያ ምን አለ? እውነት እላችኋለሁ ከኔ በኋላ የሚመጣው እጅግ ይበረታል፣ መንሹ በእጁ ነው። እኔ ዝቅ ብዬ ጫማውን ጠፈር መፍታት የማይገባኝ እርሱ በእሳትና በመንፈስ ያጠምቃችኋል እያለ በዚያ ይሰብክ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሌሊቱ 10 ሰዓት ሲሆን በእግሩ በውሃ ላይ እየተራመደ ወደ ማን መጣ? ወደ ዮሐንስ ዘንድ መጣ። ዮሐንስ የሥጋ ዘመዱ ነው። ልብ በሉ፣ ታውቁታላችሁ ይህን ታሪክ። የሥጋ ዘመዱ ነው። በእግሩ መጣ። በእግሩ ሲመጣ ምን አለ ዮሐንስ? ኖአ በጉ ለእግዚአብሔር ዘያሐትት ኃጢአተ ዓለም አለ። አስቡ፣ ኖአ በጉ ለእግዚአብሔር፣ እነሆ የእግዚአብሔር በግ ምን የሚያደርግ የዓለምን ኃጢአት የሚያስወግድ እውነተኛው የእግዚአብሔር በግ ይኸው መጣ እያለ ማመልከት ጀመረ። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ አንተ በዮርዳኖስ መሃል ስትቆም እና ኢየሱስ ክርስቶስን ኦ ወልዱ ቡሩክ ከሳቴ ብርሃን እያለ 3 ጊዜ በማይከለ ዮርዳኖስ ብቅ ጥልቅ እያደረገ ዮሐንስ ፍጡሩ ፈጣሪ በፍጡር እጅ ተጠመቀ። በመቼ? በዛሬው ሌሊት ማለት ነው። ፈጣሪ በፍጡር እጅ ተጠመቀ። በዚህ ጊዜ ነው ሰማያት ተከፈቱ። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ
ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ በሰላም በሰናይ እዚህ አሰባስቦን ይህንን በዓለ ጥምቀት የከተራ በዓል እንድናከብር እግዚአብሔር ስለፈቀደልን ክብርና ምስጋና ለሱ ይሁን። እንዲሁም መላውን የክርስትና እምነት ተከታዮች የዚህ የጥምቀት በዓል የከተራ በዓል የሚያከብሩ ሁሉ በዓሉ የሰላም የጤና እንዲሆንላቸው እመኛለሁ። እንዲሁም ለሀገራችን ሰላምን፣ ብልጽግናን፣ መረጋጋትን እግዚአብሔር እንዲፈጥርልን እግዚአብሔር ለሌሎች ሁሉ ልቦና እንዲሰጥ እመኛለሁ። እናመሰግናለን። እንኳን ደረሰን። በመጀመሪያ በዓሉን እንዴት አየው? በዓሉ ያው እንደምታየው በዚህ በቦንጋ በደቡብ ምዕራብ ኢትዮጵያ በቦንጋ ከተማ ላይ በአጠቃላይ በቦንጋ ዙሪያ ያሉት ታቦታት እዚህ ጥምቀተ ባህር ላይ ተሰብስበው በጣም ህዝቡን እንደምታየው ያው በነቂስ ወጥቶ በሚገባ እያከበረ ነው ያለውና ዛሬ እንግዲህ ያው የጥምቀት በዓል በጣም በደመቀ ሁኔታ ሁላችንም ቤተሰቦቻችን ልጆቻችንን ምናምን ይዘመተን ሁሉም በዚህ አይነት ሁኔታ እያከበረ ነው ያለው። በጣም ያምራል፣ ደስ ይላል። በዓሉ በጣም ቆንጆ ነው። ታዳምታችን ደስ ይላል። በየዓመቱ እንኳን በሰላም ያደረሳችሁ፣ ዓመት ዓመት ያብቃችሁ፣ ዓመት ዓመት ያደረሳችሁ፣ ሰላምና ጤና ይስጣችሁ፣ የወጣችሁበትን በረከት ወረደትን ያምጣልን። ሰማይና ምድር የፈጠረ አምላክ እግዚአብሔር ምስጋና ይግባው። አመሰግናለሁ። እንኳን ደረሰሽ። እስከ በዓሉ ምን ይመስላል? እንዴት አየሽው? እንኳን አብሮ አደረሰን። በዓሉ ለየት ያለ ነው። በጣም ደስ ይላል። ያው መደረግ ያለበት ነገሮች ተደርገው በጥሩ ሁኔታ እየተከበረ ነው ይሰማል። በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ እግዚአብሔር በየጊዜው ለህዝቦቹ የሚሰጣቸው በረከቶች ብዙ ናቸውና ዘንድሮ እንደምናየው ሁሉ በዚህ በታሳስ ወር ዝናብ እየዘነበ ጥሩ የሆነ በረከትን የምናገኝበት እግዚአብሔርም ከኛ ጋር የታረቀበት ዘመን ነው ብዬ ነው ማስበውና እግዚአብሔር ለሀገራችን ሰላም እንዲያደርግልን ሰላሙን እንዲያወርድልን እመኛለሁ። እንኳን አደረሳችሁ የሚለው ያው ለመላ ኢትዮጵያ ህዝብ በኦርቶዶክስ ሃይማኖት ተከታዮች በሙሉ እንኳን አደረሳችሁ ለማለት ፈልጋለሁ። ከዛም ባለፈ ያው በተለያዩ አገራት ላይ ያሉ በእስር ቤትም በሆስፒታልም በምንም የተኙትን የታመሙትን የተቸገሩትን ሁሉ ያው እንኳን አደረሳችሁ ለማለት ፈልጋለሁ። በተለየ ደግሞ ትግራይ ክልል ውስጥም ያው በዛ ባለፈው በጦርነት ምክንያት ተብሎ እስር ቤት ያሉ ብዙ ወታደሮችም አሉ። እነሱም ይሄንን በዓል በጣም ይመኛሉና ግን ያው መታደም አልቻሉም። ግን እንኳን አደረሳችሁ ለማለት ፈልጋለሁ። በዚህ አጋጣሚ ወንድም መኮንን ገብሬ የሚባል አለ፣ የኮማንደር መኮንን ገብሬ የሚባል አለና እሱም የዛ ጉዳይ ተቃባሽ ነውና እዛ እስር ቤት ነው ያለው። እንኳን አደረሰው ለማለት ፈልጋለሁ። ከዛ ባለፈ ያው እዚህም ለበላ ቤተሰቦቼ ለሚወዳት ለባለቤቴም ለአጎቶቼ ለወንድሞቼ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። በጣም ቆንጆ ነው። ከሁሉም የተለየ በዓል ነው። ሁሉም በየዓመቱ እንደው ያከበረ ነበር። አሁን የዓመቱ በጣም የተከበረ በዓል ነው። እግዚአብሔር ይመስገን። በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ የዘንድሮ በዓል ያው ልዩ የሚያደርገው ምንድነው? ያው ማህበረሰቡ ወይንም የእምነቱ ተከታይ ያው በነቂስ ወጥቶ
በዓሉን በድምቀት እያከበረ ያለበት ሁኔታ ያው ለየት ያደርገዋል። ፕሮግራሞቹም ቀልጠፍ ያሉ ናቸው እንደ በፊቱ የተንዛዙ አይደሉምና ይሄ መለመድ ያለበት ስርዓት ነው። እሺ እንኳን አደረሳችሁ ማለት እንፈልገው ያው ለመላው ክርስቲያን እንኳን ለመድኃኒታችን ለኢየሱስ ክርስቶስ ለጥምቀት በዓል በሰላም አደረሰን አደረሳችሁ ማለት እንፈልጋለን። እናመሰግናለን። መልካም በዓል ይሁንልሽ። በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ